E2 Production presents ጤና ይስጥልን አድማጮቻችን፣ ይህ በኢቱ መልቲሚዲያ ፕሮዳክሽን እና በኢትዮጵያ ፖለቲካ ፓርቲዎች አሶሲዬሽን ትብብር የተዘጋጀ በዚህ ሰዓት የሚቀርብላችሁ የፓርቲዎች የምረጡኝ ቅስቀሳ ፕሮግራም ነው። በሀገራችን ሰፍኖ ሲቆነድደና ሲቀነድበን የነበረው የአፈና የጀበና የጭቅናና የጭቆና ስርዓት ተደምስሶ የዲሞክራሲ ጮራ ከተንጫረረ በኋላ እነሆ አራተኛው ምርጫ ሊካሄድ የቀሩት ቀናት ጥቂት ብቻ ናቸው። ነገር ፒካፕ ያደርገዋል ነውና በዚህ ምርጫ ላይ ከገዢው ፓርቲ በተጨማሪ ሌሎች በርካታ ተቃዋሚ ፓርቲዎች የሚሳተፉ ይሆናል። ውድ አድማጮቻችን፣ ዛሬም 3 ጠንካራ ተቃዋሚ ፓርቲዎች የምረጡኝ ቅስቀሳቸውን ያቀርቡላችኋል። በዚሁ ወደ መጀመሪያው ፓርቲ እናልፋለን። በፕሮግራሙ ድልድል መሰረት የመጀመሪያው ፓርቲ የሪት አፈእቀ ፓርቲ ነው። እስቲ የሪት አፈእቀ ፓርቲ ቀጥሉ። was up። ይህ የሪት አፈእቀ ፓርቲ ነው። This is the party that you should have to vote። ሪት አፈእቀ ፓርቲ ምህጻረ ቃሉ ሲብራራ የሪሃና ትዳር አትቀርም ፈርሳ እያለ ቀልቤሳ። Unlike other parties, we are happy to tell you that we have understood the problem of our country thoroughly። እርግጥ ነው ነዳጅ ጣራ ደርሷል፣ ኑራችን ተወዷል፣ መኖርም አልቻልንም፣ ደሞዝ ተቀንሷል፣ ኢኮኖሚው ላሽቆ ከእጅ ወዳፍ ሆኗል። ኦልራይት ዊ ጌት ኢት፣ ላይፍ ከብዶብናል። ግን የኢትዮጵያ ሕዝብ ከዚህ ሁሉ በላይ የሚያሳስበን ችግር የህብረተሰባችን ኑሮ ያመሰቃቀለው ችግር ከፊታችን ተጋርጧል። የኢትዮጵያ ሕዝብ that's why our party ማተኩሮበታል። አጽንኦት ሰጥተን የምንሰራውም እዚሁ ላይ ይሆናል። ይህ ችግር ምንድነው? Here it goes። እስቲ አስተውላችሁ ተመልከቱ። ኢትዮጵያ የዘመኑን የሀገራችን የሙዚቃ ኢንዱስትሪ ተመልከቱ። እስቲ በዳዲ አሁን እነዚህ ሙዚቃ ናቸው ናቸው እንጂ እስቲ ዊዝ አሜሪካ ሚውዚክ ኢንዱስትሪ ብናነጻጽራቸው እውነቴን ነው የምላችሁ ኢትዮጵያ ህዝብ ሼም ነው፣ ሼም፣ ቢግ ሼም። Let's look at some examples. Chris Brown, my man. Don't wake me up, 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 up. Don't wake me up, don't wake me. ባለበት ኢንዱስትሪ ውስጥ የኛው ታምራት ምናምን ያለ መስፈቅ ነበረበት። my boy Jason ባለበት ኢንዱስትሪ ውስጥ የኛው ሰማኝ ምናምን ያለ መጨማለቅ ነበረበት። ሌላው ቢቀር እንኳን ቻሚሊዮኔር በዚያ በሚያምር ፕላቲኒየም ብሬሱ በጎልደን ቼይኑ ብሎ ህብረተሰቡን በስነ ምግባር ለማነጽ ሙከራ ባደረገበት ኢንዱስትሪ ውስጥ የኛዎቹ አርቲስቶች ደግሞ እኮ አያፍሩም። በአንድነት በግሩፕ ምናምን ያሉ መቀባጠር ነበረባቸው። አር ኬሊ ማሜን ቆየት ባለ ሙዚቃው እያለ ሞቲቬሽናል የሆነ የስራ መንፈሳችንን ለማነቃቃት ጥረት ሲያደርግ የኛዎቹ ተስፋ ቆራጮች ብለው የእድገት አፕታይታችንን መዝጋት ነበረባቸው። ባጭሩ ብቻ ምን አለፋችሁ እንኳን ሊያድግ የኢትዮጵያ ሙዚቃ ኢንዱስትሪ ኢዝ ታዲያ የኔ ሙዚቃ ኢንዱስትሪ ዘንድ እንዴት ነው ማድረግ የምንችለው? እንዴት ነው መካከለኛ ገቢ ካላቸው ሀገራት ተርታ መሰለፍ የምንችለው? So this is the burning issue that our party would like to focus on. Okay. እዚህ አጠገቤ ፓርቲያችንን በመወከል አዲስ አበባ ላይ የሚወዳደረው ዲጄ ፊኒክስ ምንድነው የሚለኝ? የሙዚቃው ኢንዱስትሪ ብቻ አይደለም, we are also keeping an eye on the movie industry also. By the way, thank you for reminding me, DJ Phoenix. I owe you one big time bro. So let's compare Hollywood with I don't know ኢትዮሁድ ሃውስን የሚያክል አነጋጋሪ ፊልም በተመለከትንበት በዚህ ኢንዱስትሪ ውስጥ ቤቶች የሚል ድራማ ሰርተው በየሳምንቱ ይጠብሱናል። አረ ምን እሱ ብቻ ብሬፈርትን ባየንበት ጀግኖቹ፣ ሊትል ማንን ባየንበት ዘኪዮስ። አረ መቁጠር በጣም አስቸጋሪ ነው። ኢትዮጵያ ህዝብ እንቁጠር ካልመ በጣም ብዙ ናቸው። የሚተኑ አበቦች እያወቁ አለቁ፣ ጥርኞቹ ነፍሳት፣ የፍቅር ግልገሎች። Man, that's a lot of BS።
Anyways, if you vote for our party በአጭር ጊዜ ውስጥ በጠንካራ ኢንተርቴይንመንት መሰረት ላይ ተመሰረተችውን በየአመቱ ባለ 3 አሃዝ የሚደርስ አዳዲስ ማራኪ ፊልሞች የሚመረቱባት ጠንካራይቷ የወደፊት ኢትዮጵያን እናያለን ብለን ተስፋ እናደርጋለን። We hope we will see you at the inauguration. በመጨረሻም vote for us የሚለውን በራሳችን በፓርቲው ስቱዲዮ ሪሚክስ የተደረገው ሙዚቃ ሰዓት ካለን በኋላ ይጋብዛችኋል ብለን ተስፋ እናደርጋለን። Peace. We're out. በመቀጠል ወደ ሁለተኛው ፓርቲ እናልፋለን። ቀጣይ ቀስቀሳ የሚያደርገው ፓርቲ የጉሂነአፓ ፓርቲ ነው። የጉሂነአፓ ፓርቲ ቀጥሉ ውስጥ እና ይስጥልን የታላቁና ለዘመናት በትጋት ሲንቀሳቀስ የነበረው የጉሂነአፓ ፓርቲ ነው። ጉሂነአፓ ፓርቲ ምህጻረ ቃሉ ሲብራራ የጉችሬ ህዝቦች ኢኮኖሚ ነጻ አውጪ ፓርቲ ነው። ፓርቲያችን በሙስጠፋ ሊቀመንበርነት በሸምሱ ምክትል ሰብሳቢነት በትርንጎ ጸሐፊነት የሚመራ ሲሆን ፓርቲያችን ከተመረጠ በሀገሪቱ የኢኮኖሚ አለመረጋጋትን በአጭር ጊዜ ውስጥ ካልፈታ ከምላሴ ጸጉር ፓርቲያችን አባይን ከመገደብ ኤክስፕሬስ ሃይዌይ ምናምን ከመስራት ባቡር ከማስገባት የከተሞች ውበት በፎቅ ምናምን ከመስራት በፊት የሚቀድም ሌላ አሳሳቢ ችግር አለ ብሎ ያምናል። እንዴ በሉ እንዴት ማለት ጥሩ ነው። የኢትዮጵያ ህዝብ በማያቀው ሁኔታ የተጭበረበረ ነው። የመርካቶ ነጋዴ እየተጫወተበት ነው። በእያንዳንዱ ቃል ላይ እየተጭበረበረ ያለ ነው። አሁን ማን ይሞት 1 ኪሎ ዘይት 25 ብር ነው። እስቲ ፈጣሪ ያሳያችሁ። ከቆንዶ በርበሬ አቅም 1 ብር 25 ተጭበርብሯል። ፓርቲያችን ጉሂነአፓ ይህን የሚያደርጉትን አሳምሮ አብጠርጥሮ ያቃቸው አተቋድር ያልተነቃበን መስሎሃል። ዲሞክራሲ ምናምን ባይል ኖሮ አናት ነበር ማለት አተቡሻጋ ሰው ስኳራቶ ምናምን ያለቅሳል። አንተ ተከናንበ መጋዘን አድርገህ ትተኛለህ። አተበርጋ አንተ ሌባነ አንተ የለየል ሌባነ ከኢትዮጵያ የምትሰርቅ ጮሌና አንተ ጮሌ ስትጊዜ አፌ ለማዘጋት 2 ዙርባ ጫት ሰጠኝ። እኔ ግን አፌ አልዘጋም። እኔ ክፍታፍ ልሁን ለኔ ለኢትዮጵያ ህዝብ ብዬ ክፍታፍ ልሁን እና ኢትዮጵያ ህዝብ ወደናንተ ስንመለስ ምንድነው ብዙም ወሬ አላበዛም። ያው እኔም ሱቅ ክፍት አድርገን የመጣሁት የጉሂነአፓ ፓርቲ ከተመረጠ አንደኛ እኛ አጭበርባሪዎች ምናምን ድራሻቸው እናጠፋለን። ሁለተኛ እያንዳንዱ ቃል ላይ በደርዘን ሂሳብ 25 ሳንቲም ቀንሳለን። እሺ ተው ችግር የለም የኢትዮጵያ ህዝብ ደንበኛ ናችሁ 50 ሳንቲም ቀንሳለን። ሶስተኛ ዱቤ ኢትዮጵያ ህዝብ ዱቤ የሚባል ነገር ኢትዮጵያ ህዝብ ጠላት ነው ካገር እናጠፋለን። አራተኛ ሌሎች ፓርቲዎች ምናምን እንዳሰማቸው ይሄ የሪታፈቀ ፓርቲ ምን አባቱ ፊልም ምናምን ይላል እንዴ? ምን አባቱ ፊልም ቢበዛበት ደርዘን አይሸጥ ኢትዮጵያ ህዝብ። በተጨማሪ ምንም አይነት ጥያቄ ካላችሁ አንደኛ መርካቶ ጥራጥሬ ተራ ሱቅ 17 መታችሁ ጉሂነአፓ ፓርቲ ብትሉ ማንም ያሳያችኋል። ያቋድር ካልሆነ በስተቀር ሁሉ ሰው ያሳያችኋል። ሁለተኛ ሌላ ጥያቄ ካላችሁ ደግሞ የፓርቲያችን ሁሉ የእቃ ዋጋ ዝርዝር በድረገጻችን በwww የጉሂነአፓ ፓርቲ የደርዘን እቃ ዝርዝሮች ያልተጭበረበረ ዋጋ ቡሻጋና በርጋ ተቃጠሉ.com ላይ መመልከት ትችላላችሁ። በቃ ይሄው ነው። ምረጡን እንላለን። አቦ ይመቻችሁ። እሺ በመጨረሻም ለቀን ወደ አዘጋጅነው የመጨረሻው የፓርቲ ቅስቀሳ እናልፋለን። የመጨረሻው ፓርቲ የሚሆነው ካልተሳሳትኩኝ እንጃ የኬሲደብሊውቲዲ ፓርቲ ይመስለኛል ነው። ያ ዩ ራይት ኦኬ። ኬሲደብሊውቲዲ ፓርቲ ቀጥሉ 5 ደቂቃ አላችሁ። Good evening everyone. ይህ የኬሲደብሊውቲዲ ፓርቲ ነው። Hey, we merely there, we share, we care. How's everybody doing out there? ይህ የኬሲደብሊውቲዲ ፓርቲ ነው። When we expand it, KCWTD, keep calm with the doctors ማለት ነው። This is a 23 years old Wasain party which was apparently healthy since always. The party currently presented to you with an excessive desire to serve the people of Ethiopia. የምርጫ ምልክታችን ሴፍታዚዲን ፕላስ ቫንኮማይሲን ነው። Why? Well, people might ask why. Why did you choose this የምርጫ ምልክት? So, we're glad you asked that. ባለፉት በርካታ ዘመናት ሀገራችን በድህነት ውስጥ ብትኖርም ትክክለኛው ምክንያት ግን ከህዝብ ይሁን ከመንግስት ይሁን ከጋራ ሸንተረሩ ወይስ ከመሬት ከውሃው believe me የሚታወቅ ነገር የለም። ስለዚህም ነው ምንም እንኳን የድህነታችን ምክንያት ባይታወቅም እኛ ግን እንደ ምርጫ ምልክታችን ሴፍታዚዲን ፕላስ ቫንኮማይሲን ለሁሉ መፍትሄ የሚሆን ብሮድ ስፔክትረም የሚሆን መፍትሄ ይዘን ቀርበናል።
As to our party KCWTD የኛን ሀገር ኢኮኖሚክ ዲፊሲት ኦፍ unknown origin ለማስተካከል just የሀገሪቱን በቂ ሂስትሪ ማወቅና ብሪፍ የሆነ ኤግዛሚኔሽን ኦፍ the current situation መስራት ያለ ምንም further investigation በቂ ነው ብለን እናምናለን። እንደኛ እምነት ከሆነ ህዝባችን ጨዋው የኢትዮጵያ ህዝብ እስካለ ድረስ ለምለም መሬታችን ለምለም ዋርሳችን እስካለ ድረስ አባይ ተከዜ ጣና እንዲሁም ያዋሳ ሐይቅ እስካሉ ድረስ እንደኛ አመለካከት የሀገራችን የድህነት ጉዳይ በጣም ቀላልና አድሚሽን የማያስፈልገው እንደ አውት ካንትሪ መታየት የሚችል ነው። እየወደቀ እየተነሳ እየወፈረ እየከሳ እየተነሳ እየፈረሰ ቆመ ሲሉት እያነከሰ ያስቸገረው የሀገራችንን ኢኮኖሚ it will be internally fixed after the orthopedic side of our parties consulted እንደ conjoined twin ሀገራችን ላይ ተጣብቀው ያስቸገሩትን ችግርና ኋላቀርነት for the one and last time እናለያያቸዋለን after the surgical side is consulted ማለት ነው። በተደጋጋሚ በሀገራችን አለ ቢባልም ተፈልጎ ደብዛው የጠፋውን የነዳጅ ሀብት ፈልጎ ለማግኘት የሚረዳንን ስፔሲፊቲውና ሴንሲቲቪቲው ከ95% በላይ የሆነ የነዳጅ ፒሲአር ማሽኖች አስገብተናል። ሀገራችን በፓርቲያችን ፖቨርቲ ክራይቴሪያ መሰረት 140 ሜጀር እና 120 ማይነር ክራይቴሪያዎችን ታሟላለች። some of the criteria which are fulfilled are 1 upon history and physical examination of the country it showed a developmental delay. Second, Google Earthography was done and the country is landlocked. 3. Ground dust or soil sample was taken from east and southeastern Ethiopia and it is surface antigen positive for chronic existing drought. 4th, echocardiography showed a big left to right shunt of rain drain and decreased export fraction of goods. And last, culture was done and it showed multicultural nation with ጠባብነት and ትምክህተኝነት. Even though our country is in a difficult and severe Indo-povertitis, if you vote for us, Ethiopia, the prognosis of our country will be good. ነገር ግን people of Ethiopia ከተመረጠን በኋላ የሀገሪቷን ችግሮች ኪውር ማድረግ ቢያቅተንና የህዝብ አመኔታ ብናጣ እንኳን believe us at the end of 5 years we will going to discharge this country improved. Thank you very much. ስላዳመጣችሁን ከልብ ምስጋናችን የምናቀርበው አብረናችሁ የነበርነው እኔ ኢቱ እንዲሁም ቴክኒኩን በመቆጣጠር ከኛ ጋር ያመሸችው በለጥሻቸው እና ምን ያምጡ እንዲሁም ካሜራ ውመን የነበረችው ገንዘቤ እንያያችሁ እንዲሁም ላይት ማናችን እንዴ የታለ አንተ ውረድጂ ከሱ ላይ እንዴ በቃ ጨረስንኮ ስንት አይነሰው አለ ባካ Thank you very much and that's just always peace out hombres ተባለ